ዳጊ አንዳንድ ነገሮችን እየፈለኩ ነው ማለቴ ለሰርግ የሚሆን ሱፍ የጋጋ ሰርግ ነው አስቀልጥ እኔ ያለቁም ነገር ነው መጣው ወልኩ ዳጊ እኮ እየራከኝ ነው እንደ ድሮ አይደለም ቀለርኩ አይደለም እድሜ ልኬን ካንቺ ጋር ስጃጃል ቁም ነገር ማላስብ ነው እንደሚመስልሽ ካንተ ጋር ሰለፍኳቸው ጊዜቶች ለኔ መደደር አይደለም በከፈኝ ጊዜ የመነዘርኩ ማስባቸው ትዝታዎች ናቸው እኔ እኮ የከፈኝ ማግባት ወይ ለትዳር መዘጋጀት አይደለም እንዴ አንድ ቀን እኮ ፍቅረኛ እንዳለ እንኳን ነግረኝ አጣቀም ይቅርታ ምናልባት ድብቆኝ ሊሆን ይችላል ስለዚህ ያዝናለሁ ጓደኝነታችን እዚህ ጋር ቢያበቃ ይሻላል ጓደኛ የነበረን ጓደኝነት ብቻ ነበር I seen little silhouette of a mascara, mascara, the bandango, thunderbolt, the lightning, very, very brightening. እንዴት ነው ስሞጣ ወንድሜ ያለ ምን ተንኮል ያሰብሽ ነው ሾካካ ምን ይሽኩክሽን እሰይ የትማባሽ አትሄጃት አሁንማ መጥቶልሻል ዝም ይባክሽ ይብለኝ አንቺ እኔማ ልሄድ ነው አላ ወሬ ነው እኔ ክላስ ነኝ አንቺስ ጓደኞቼ ጋር ምን ታረኝ ቺናርግ ታረ ሆነ እቺ አንቺ እስካሁን ይያላልኩሽ ምን አረ ወንድሜ ቶሎ እኮ ነው የሚመለሰው ሻጋጮች ቆዩ መሰለኝ አትወጪ ነበርኩሽ ሰላም ተከራይ ነህ እዚህ ቤት ሳውንድ ጠራልኝ ነበር ማንን ኔቪንን አስቲ ባረም በል ምን ነው የለች እንዴ ሳታት የለችም አልኩ አይደል ምን ይመስላል ያሟል እንዴ ዘፋር ቆንጆ ነው ምኑ አትውጪ መልከኝ እንድትውጪ ስለማልፈልግ ነው አረ ነው አዎ ሂጂ ግባ ጭራሽ ቤት ድረስ ወንድ የምትጠብቀኝ እኮ ቦታ መጥቼ ነበር ግን አጣሁት የኔ ፍቅር ማናት ቤት ሳስታ እሺ በቃ በሩን ዝጋውና እንግባ ምን ይያልክ ነው ባለቀ አንቺ ለምንድን ነው መልሽ ማሰሚ ተናገረው ነገር እኮ ተከክል አይደለም ሁሌ እኔ ከቤት ስወጣ ትጮብኛለህ አንተ ግን ምን አንተ ግን ከፈለክ የፈለክበት ታድራለህ ጭራሽ ልትቆጣጠሪኝ ትፈልጊያለሽ ወንድ እኮ ነው እንዲን ተናንቀናል ኖርናታ ደህና ነሽ አይዞሽ ግን ምንሽ ነው ፍቅረኛዬ ነው ግን ምን ታቅሜ በላይ ሆኗል ወይ እንደሚወደኝ ወይ እንደማይወደኝ ነግሮ አልገላገለኝ ተሰቃየሁ እንደሚወድሽ አታቂ አዎ ነግሮኛ ያውቅ እንደማይወድሽስ እሱንም ነግሮኛ ያውቅ የኔ ቆንጆ ንቂ እንደማይወድሽ እያሳይሽ እኮ ነው ማን ነው አላውቀው ተነሽ እንሂድ አልሄድም ተነሽ አልኩሽ እኮ አልሄድም ማለች አንድ ምን አገባ ፍቅረኛ ይኮን እንደፈለኩ ማድረግ እችላለሁ ተሰማኛለህ ድጋሚ አጠገቤ እንዳትደርስ ዞር በልልኝ ወደዛ ያንተን ቡትቶ ማን ይፈልጋል አረጋይ ስርቦኛል ምግብ እንብላ
አዎ የሆነ ነገር እንብላ፣ በጣም ርቦኛል። ጋይስ እንዴት ናችሁ? ምንድነው እንዴት ናችሁ የምትለው አንተ? ብሬን አታመጣም እንዴ? አረ ፍስቴ ተረጋጋ። 2 ቀን ብቻ ስጠኝ እሰጥሃለሁ። ምንድነው 2 ቀን ማለት? በቃ እሺ ያለኝ ይሄን ምስል ያንተን ቡትቶ ማን ይፈልጋል? ትሰማኛለህ? 2 ቀን ብቻ ሰጥቻለሁ፣ አለበለዚያ ትጋጨኛለህ። አረ በቃ አረጋጉት። ምንድነው ኑር ርቦኛል እንብላ። ለአንድ ሳምንት አይ እናንተ ሄዱ፣ እኔ በልቻለሁ። አንተ ምንድነው እንደዚህ መቋጠረው? ሺህ ዓመት አትኖር። የመቋጠር ነገር ምናምን እኮ አይደለም። እናቴ በጠና ታማለች። ለሷ ማሳከሚያና መድኃኒት መግዣ ስለሚያስፈልገኝ እንጂ ለሌላ ነገር አይደለም። ሂዱ እናንተ። ደሃ ስትሆን ማንም አይወድህም፣ ማንም አይረዳህም ከእናትህና ከፈጣሪ ውጭ። ይቅርታ ዛሬ ብቻዬን ነኝ። ወተቱን ውሰደው። ሁሌ እኮ እዚህ ስትመጪ አንድ ማኪያቶ አንድ ወተት አዘሽ ወተቱን ሳትጠጪ ነው የምትሄጂው። ይቅርታ። አየሽ፣ እኔም እንደሱ ነው ግራ የሚገባኝ። ይቅርታ አድርግልኝና የኔ ወንድም ምንም ጤነኛ አትመስለኝም። ጭራሽ እኔ ነኝ ብዱ። መልካም መጠጥ እሺ ምንድነው የተገኘው አዲሱ መረጃ? ለእህቴ ነግሪያት ማስደሰት አለብኝ። ልክ ነሽ። ዛሬ ነፍሰ ምስል ለማፍራት ትደሰታለች። እጹብ ይኸውልሽ፣ አንቺ ጀግና እህት ነሽ። በፍጹም እውነት ተደብቃ እንደማትቀር አሳይተሽናል። ዴቭ፣ እህቴ እናቴ አደራ ነች። እስካሁን ተገፍታ ብዙ ቆይታለች። አሁን ግን ወጥታ ከሱ ጋር እንድትቀላቀልልኝ እፈልጋለሁ። ሌላ እህት አለሽ እንዴ? ጸጊ ደግሞ አንዴ እናቴ ልጅ ምን እንደሆነች ታውቂያለሽ አይደል? እና ታዲያ እንዴት ወዴት ነው ከሰው ጋር የምትቀላቅያት? እሱን ከስኬቱ በኋላ ብናወራ። እጹቤ እህትሽ እኮ ሞታለች። እናንተ ሰዎች አበዳችሁ እንዴ? እህቴ እኮ ፍትሄን ብላ እየጠበቀችኝ